ሰላም እንዴት ናችሁ? በዛሬው ቪዲዮአችን ፋላሲ ኦፍ ዊክ ኢንዳክሽንን እንመለከታለን። ከዚህ በፊት ፋላሲ ኦፍ ሪሌቫንስን በሚገባ በምሳሌዎች አሪፍ አድርገን ስምንቶችንም የፋላሲ ኦፍ ሪሌቫንስ አይነቶች በሚገባ አይተናል። በዛሬው ቪዲዮአችን ደግሞ እያንዳንዱን ስድስቶችንም የፋላሲ ኦፍ ዊክ ኢንዳክሽን አይነቶች በምሳሌዎች በደንብ አድርገን እንመለከታለን። መጨረሻ ላይ 10 ጥያቄዎች እሰጣችኋለሁ። እነዛን ጥያቄዎች ትሰራላችሁ ማለት ነው። ማንኛውም ይህንን ቪዲዮ የሚከታተል ሰው ጥያቄዎችን ከ10 ቢያንስ 8 9 10 ማምጣት መቻል አለበት። ከ8 በታች የምታመጡ ግን ዛሬ የተማርነው ነገር አልገባችሁም ማለት ነው። ሚስ ያደረጋችሁትን ነገር ተመልሳችሁ ቪዲዮ ላይ መመልከት ማየት ትችላላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ የጥያቄዎችን መልስ ቴሌግራም ቻናላችን ላይ ስለምናስቀምጥላችሁ የቴሌግራም ቻናላችንን ስክሪኑ ላይ እንደምትመለከቱት አድርጋችሁ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። አሁን ቀጥታ ወደ ዛሬው ቪዲዮአችን እናልፋለን። ፋላሲ ኦፍ ዊክ ኢንዳክሽን። ፋላሲ ኦፍ ዊክ ኢንዳክሽን ማለት ምን ማለት ነው የሚለውን እስኪ በመጀመሪያ ዴፊኒሽኑን እናየው። ፋላሲ ኦፍ ዊክ ኢንዳክሽን ማለት የሚቀርቡት ፕሪሚሶች ለኮንክሉዥኑ ሰፊሽንት የሆነ ኤቪደንስ ማቅረብ ሲያቅታቸው ምን እንላለን? ፋላሲ ኦፍ ዊክ ኢንዳክሽን እንላለን ማለት ነው። እስኪ ከስሙ ሳይተን ምን መረዳት እንችላለን? ፋላሲ ኦፍ ዊክ ኢንዳክሽን እንደምታዩት ዊክ ኢንዳክሽን ይላል አይደል? ከስሙ አይተን ምን መረዳት እንችላለን ስንል ደግሞ እነዚህ ፋላሲ ኦፍ ዊክ ኢንዳክሽኖች ብዙውን ጊዜ ዊክ የሆኑ ኢንዳክቲቭ አርጊውመንቶች ናቸው። እነሱን እስኪ እንዴት ይፈጠራሉ የሚለውን እስኪ እንመልከት። ዩዥዋሊ ፋላሲ ኦፍ ዊክ ኢንዳክሽን አፒርስ ኢን ኢንዳክቲቭ አርጊውመንትስ አያችሁት ኤንድ ኮንቴን አፒል ቱ አውቶሪቲ አርጊውመንት ቤዝድ ኦን ፕሪዲክሽን ሳይን አናሎጂ ኢንዳክቲቭ ጀነራላይዜሽን ኤንድ ኮዛል ኢንፈረንስ። ተመለከታችሁ እዚህ ጋር እንደምታዩት እዚህ ጋር የዘረዘረላችሁ የኢንዳክቲቭ አርጊውመንት ፎርሞች ናቸው እና እነዚህ ኢንዳክቲቭ አርጊውመንቶች ዊክ ሆነው ሲቀመጡ ፋላሲ ኦፍ ዊክ ኢንዳክሽንን ይፈጥራሉ ማለት ነው። ነገር ግን በጣም ስትሮንግ የሆኑና ኮጀንት የሆኑ ኢንዳክቲቭ አርጊውመንቶች ብዙ ጊዜ ፋላሲ አይኖራቸውም። ይህንን ልብ ልትሉ ይገባል። ማንኛውም ኢንዳክቲቭ አርጊውመንት ዊክ ኢንዳክሽን ነው ብላችሁ መደምደም የለባችሁም ማለት ነው። ወይም ፋላሲ ኦፍ ዊክ ኢንዳክሽን ነው ወይም ፋላሲ ይይዛል ብላችሁ መደምደም የለባችሁ። ምክንያቱም በጣም ስትሮንግ የሆኑ ኮጀንት አርጊውመንቶች ፋላሲ ስለማይኖራቸው ብዙ ጊዜ if the arguer made a kind of mistake or errors in this form of argumentation the fallacies of weak induction are committed። አያችሁት? አርጊወሩ ወይም ደግሞ ሐሳቡን የሚያቀርበው ሰው የተለያዩ ሚስቴኮችን ሲሰራ እነዚህን አርጊውመንቶች ሲያቀርብ ፋላሲ ኦፍ ዊክ ኢንዳክሽን ይፈጠራል ማለት ነው ይላቸዋል። fallacy of weak induction involve that are in some degree relevant to their conclusion። አሁን እዚህ ጋር የሚቀርቡት ፕሪሚሶች ለኮንክሉዥኑ በሰም ኤክስቴንት ኦፍ ዲግሪ ሪሌቫንት ሊሆኑ ይችላሉ። ፋላሲ ኦፍ ሪሌቫንስ ላይ ስንመለከት የሚቀርቡት ፕሪሚሶች ሜቢ ሳይኮሎጂካሊ ሪሌቫንት ሊሆኑ ይችላሉ፣ ነገር ግን ኢሪሌቫንት ናቸው ሎጂካሊ ስንመለከታቸው ብለን ከዚህ በፊት ከነበረው ቪዲዮ ላይ ተመልክተናል። ፋላሲ ኦፍ ሪሌቫንስ ላይ እዚህ ግን በሰም ኤክስቴንት ኦፍ ዲግሪ ሪሌቫንት ሊሆኑ ይችላሉ ለኮንክሉዥኑ፣ ነገር ግን ሰፊሸንት የሆነ ኤቪደንስ ለኮንክሉዥኑ ማቅረብ አይችሉም ማለት ነው። ዋናውም የዊክ ኢንዳክሽን ዴፊኒሽን ይሄ ነው። ሰፊሸንት የሆነ ኤቪደንስ ለኮንክሉዥኑ ፕሪሚሶች ማቅረብ የሚያቅታቸው ከሆነ ፋላሲ ኦፍ ዊክ ኢንዳክሽን እንላለን ማለት ነው። ሂንስ ፋላሲ ኦፍ ዊክ ኢንዳክሽን ኢንቮልቭ ኢንሰፊሽንት ኤቪደንስ ቢኮዝ ዜር ፕሮሚስስ ፕሮቫይድ ሼርድ ኦር ሊትል ኤቪደንስ ቱ ዘ ኮንክሉዥን። አያችሁት አይደል? በጣም ትንሽዬ ኤቪደንስ ነው ለኮንክሉዥኑ የሚሰጡት የሚቀርቡት ፕሪሚሶች ነው የሚላችሁ። አሁን ደግሞ ዴፊኒሽኑን በዚህ መልኩ ካየን ታይፖቹን እስኪ እንመልከት። በጣም ቀላል ናቸው፣ አካብዳችሁ አትዩት። እያንዳንዱ በኤግዛምፕል ስለምንመለከታቸው በጣም ቀለል አድርገን ነው የምናያቸው። የመጀመሪያው የዊክ ኢንዳክሽን የፋላሲ ኦፍ ዊክ ኢንዳክሽን ክፍል አፒል ቱ አንኳሊፋይድ አውቶሪቲ ይባላል። አፒል ቱ አንኳሊፋይድ አውቶሪቲ በአጭሩ ልንገራችሁ። ስለ አንድ ስለሆነ ነገር የሆነ እውቀት የሌለው ሰው ደርሶ ተነስቶ ስለዛ ነገር ሲናገር፣ ለምሳሌ መምህር የሆነ ሰው ስለ ምግብ ማብሰል ሲናገር ማለት ነው። ከራሳችሁ ፕሮፌሽን ወጣችሁ የሆነ ነገር ስትናገሩ ከዛ ምን ብሎ ኮንክሉድ ይደረጋል መሰላችሁ? እሱማ መምህር ስለሆነ ያለው ነገር ትክክል ነው፣ እናንተ ግን ያወራችሁት ስለ ምግብ ማብሰል ነው። እንደዚህ አይነት ነገሮች አፒል ቱ አንኳሊፋይድ አውቶሪቲ ይባላሉ። በኤግዛምፕል ስናያቸው በደንብ ግልጽ ይሆንላችኋል። ለማንኛውም እስኪ ያለውን ዴፊኒሽን በደንብ እዚህ ጋር እንመልከተው።
the appeal to unqualified authority is also called argumentum ad vericuidium። ለማንበብ የተወሰነ ያስቸግራል፣ ነገር ግን ሁለቱንም ስም ያዙት። ምክንያቱም ምርጫ ላይ እየተቀያየሩ ሊመጡ ይችላሉ አንዳንዴ። ሶ ሐሳቡን ተረድታችሁት አፒል ቱ አንኳሊፋይድ አውቶሪቲ እንደሆነ እያወቃችሁ ይሄንኛውን ስም ካልያዛችሁት ጥያቄውን ሚስ ታደርጉታላችሁ፣ እያወቃችሁት መልሱን ማለት ነው። ስለዚህ ሁለቱንም ስም መያዝ ይጠበቅባችኋል ፈተና ላይ ላለመሸወድ። This fallacy commits because of the person who presents argument which has not a legitimate authority on the subject or the issue which he or she is arguing about። አያችሁታ ለሚናገሩት ወይም ደግሞ ለሚሰጡት ሐሳብ አርጊው ለሚያደርጉበት ሐሳብ በቂ የሆነ ዕውቀት ወይም ደግሞ ስለዛ ነገር በቂ የሆነ ነገር ሳይኖራቸው ነው እየተናገሩ ያለ፣ ከነሱ ሳብጀክት ወጣው ማለት ነው። ያ ማለት መምህር የሆነ ሰው ስለ ምግብ ማብሰል እንዳልኳችሁ ሲያወራ ማለት ነው፣ ያው እሱ ኢሹ አይደለም። ስለ መምህርነት በደንብ ቢያወራ ልክ የሆነ ነገር ሊናገር ይችላል። ነገር ግን ስለ ምግብ ማብሰል ሲያወራ ሪሌብል የሆነ መረጃ ለኛ ላይሰጠን ይችላል፣ ትክክለኛ መረጃ ላይሰጠን ይችላል። ምክንያቱም ስለ ምግብ ማብሰል ማውራት ያለበት ማን ነው? ሼፉ ነው አይደል? ሶ ልክ እንደዛ ለማለት ነው። ሞር ስፔሲፊካሊ when an individual we relied on to provide the information that we seek ልብ በሉ ያያችሁት አይደል? that we seek may be unreliable due to the problem of lack of expertise in a certain profession ቢያዝ ሊሆን ይችላል እና ሌሎችም ነገሮች ፐርሰናሊቲ ፕሮብለም ሊሆን ይችላል እና ሮንግ ሊያደርገው ይችላል። ያንን የሰጠነን ኢንፎርሜሽን ነው የሚለን አፒል ቱ አንኳሊፋይድ አውቶሪቲ። ኤግዛምፕል እስኪ እንመልከት። ለምሳሌ it is always better to drink white wine with fish Tony Blair says so he must know what he is talking about and he is a prime minister። አያችሁት? አንዱ ተነስቶ ምን ብሎ ተናገረ? ሁልጊዜ ዋይት ዋይንን ከፊሽ ጋር መጠቀም በጣም ቤተር ነው፣ በጣም አሪፍ ነው ቶኒ ቢሊየር ብሎ ተናግሯል። ቶኒ ቢሊየር ምንድነው? ጠቅላይ ሚኒስተር ነው። ጠቅላይ ሚኒስተር የሚለውን ነገር የግድ ያውቃል። ስለዚህ እያንዳንዱ ነገር የሚናገረውን ነገር ጠቅላይ ሚኒስተር ማወቅ ስላለበት እሱ ያለው ነገር ትክክል ነው ብሎ አስቀመጠ ማለት ነው። it is always better to drink white wine with fish ብሎ ኮንክሉድ አደረገ። ስለዚህ እንግዲህ ጠቅላይ ሚኒስተር የሚያውቅ ስለ ራሱ ፕሮፌሽን ነው አይደል? ጠቅላይ ሚኒስተር ስለሆነ የግድ ስለ ዋይት ዋይን እና ስለ ፊሽ በቂ የሆነ ሪሌብል የሆነ መረጃ ይሰጠናል ተብሎ አይጠበቅም። ምክንያቱም ከሱ ፕሮፌሽን የወጣ ነገር ነው። እና ግን ኮንክሉድ የተደረገው it is always better to drink white wine with fish ምክንያቱም ቶኒ ቢሊየር ፕራይም ሚኒስተሩ ስለተናገረ ተብሎ ኮንክሉዥን ተሰጥቷል ማለት ነው። እና እንደዚህ አይነት ፋላሲዎች አፒል ቱ አንኳሊፋይድ አውቶሪቲ ፋላሲዎች ይባላሉ ማለት ነው። ሶ እዚህ ኤግዛምፕል ላይ የተጠቀሰውን ነገር እስኪ አንድ ባንድ ለማየት እንሞክር፣ ምክንያቱም ግልጽ እንዲሆንላችሁ ማለት ነው። ያው በጣም ቀላል ነው። አንድ ሰው ያለ ፕሮፌሽኑ መጥቶ ይናገራል፣ እገሌ እንደዚህ ስለሆነ ያለው ነገር ልክ ነው ብሎ የማመን አይነት ነገር ነው። ሶ እዚህ ጋር ቶኒ ቢሊየር said that it is always better to drink white wine with fish ቶኒ ቢሊየር is a prime minister። አያችሁት አይደል? if someone is a prime minister then they must always have knowledge about all the subjects they talk about። እነሱ የግድ ስለሚያወሩት ነገር ምን አላቸው? ኖሌጅ አላቸው ስለ እያንዳንዱ ሳብጀክት ማለት ነው። ኤቭሪ ለሚናገሩት ነገር so therefore አለና it is always better to drink white wine with fish ምክንያቱም ጠቅላይ ሚኒስተሩ ስላለ ብሎ ነው እንደዚህ ብሎ ኮንክሉድ ያደረገ ማለት ነው። ይሄንኛው ፋላሲ ያለው በደንብ ነው ፋላሲ ያለው። ምክንያቱም አንድ ሰው ስለሚያውቀው ነገር ወይም ደግሞ ስለ ራሱ ፕሮፌሽን ነው በደንብ አሪፍ የሆነ ነገር ለኛ ሊሰጠን የሚችል እንጂ ከራሱ ውጭ ወጥቶ በጣም ሪሊያብል የሆነ ነገር ይናገራል ተብሎ አይታሰብም ሎጂካሊ ማለት ነው። ሌላኛውን ኤግዛምፕል እስኪ እዚህ ጋር እንመልከት። ቶም ጆንስ a respected actor who plays a brilliant cardiologist Dr. John Smith in the film Emergency recommends drug X for improving the overall health of the heart። አያችሁት? እዚህ ጋር ቶም ጆንስ የሚባለው በጣም የተከበረ አክተር ነው እና የማንን ገጸ ባህሪ ነው እንትን ያለው የተጫወተ ያለ የማንን ይሄ የፊልም አክተር ነው ብያቸዋለሁ። ቶም ጆንስ የሚባለው እና የማን ካራክተር ነው እየተጫወተ ያለው? የዶክተር ጆን የሚባል ብሪሊያንት የሆነ ካርዲዮሎጂስት ነው።
የዛንን ካራክተር ነው እየሰራ ያለ ምን ሆኖ ካርዲዮሎጂስቱ ነው ማለት ነው። ከዛም በመቀጠል ምን ሪኮመንድ አደረገ? ድራግ ኤክስን ሪኮመንድ እያደረገ ያለ ልብ በሉ ማን ነው? ቶም ጆንስ ነው። ድራግ ኤክስን ሪኮመንድ አደረገ። ካርዲዮሎጂስቱ ማን ነው ብያቸዋለሁ? ዶክተር ጆን ነው። ፎር ኢምፕሩቪንግ ዘ ኦቨርኦል ሄልዝ ኦፍ ዘ ሃርት። እንግዲህ ቶም ጆን የፊልም ባለሙያ ነው፣ የፊልም አክተር ነው፣ ሪስፔክትድ አክተር ነው። ግን ድራግ ኤክስን ሪኮመንድ እያደረገ ነው። ምን ለማድረግ? የልብን ጤንነት ኢምፕሩቭ የሚያደርግ መድኃኒት ነው ብሎ ድራግ ኤክስን ሪኮመንድ አደረገ። ቶም ጆንስ የፊልም አክተሩ ማለት ነው። አስቡት እንግዲህ የፊልም አክተሩ ነው መድኃኒት ማዘዝ ማለት ነው፣ በማያገባው ነገር ገብቶ። ስለዚህ እንደዚህ አይነት ፋላሲዎች አንኳሊፋይድ አውቶሪቲ ፋላሲስ እንላቸዋለን ማለት ነው። ሶ በዚህ መልኩ አንኳሊፋይድ አውቶሪቲን ጨረስን ማለት ነው። አሁን ወደ ሁለተኛው እንገባለን። ያልገባችሁ ማንኛውም ነገር ካለ ኮመንት ላይ ማስቀመጥ ትችላላችሁ። አፒል ቱ ኢግኖራንስ ወይም ደግሞ አርጊመንተም አድ ኢግኖረሾ ይባላል። ሁለቱንም ስም ያዙ። ሶ ይሄንኛው ፋላሲ ደግሞ ምን ይለናል? the fallacy of appeal to ignorance also called የላቲን ስሙ አለ እዚህ ጋር። ከዛም በመቀጠል and imply that lack of evidence or proof for something is used to support the truth of the conclusion። እዚህ ጋር ደግሞ ምን መሰላችሁ? ቀለል አድርጌ ልንገራችሁ። የሆነ ነገር ፕሩፍ ካልተደረገ ወይም ደግሞ ፕሩቭን ካልተደረገ ያ ነገር እውነትም ውሸትም ሊሆን ይችላል ብሎ ኮንክሉድ ማድረግ ነው። በምሳሌ ስናየው ይገባችኋል። የሆነ ነገር ፕሩቭ ካልተደረገ ያ ነገር ውሸትም እውነትም ሊሆን ይችላል ብላችሁ ኮንክሉድ ማድረግ። ኮንክሉዥን ነው የምትሰጡት ቀጥታ። ለዛ ነው ፋላሲ ሆነ እንጂ እኮ ፕሩቭ ያልተደረገ ነገር እውነትም ውሸትም ሊሆን ይችላል፣ ግን የምትሰጡት ኮንክሉዥን ነው ፋላሲ የሚያስብለው። እንዴት እንደሆነ በምሳሌ ስናየው በደንብ ይገባናል ማለት ነው። this fallacy is committed when premises of an argument states that nothing has been proved one way or the other about something due to lack of evidence rather than by knowledge or tangible information. There are two ways for appeal to ignorance fallacy to be committed: arguing that something is true because no one has proved to be false, and arguing that something is false because no one has proved to be true. ማንም አላረጋገጠውም ስለዚህ ይሄ ነገር ውሸት ነው ትላላችሁ። ማንም አላረጋገጠውም ይሄ ነገር እውነት ነው ብላችሁ ኮንክሉድ ማድረግ። ለምሳሌ እንመልከተው። እዚህ ጋር ምሳሌው ምን ይላችኋል? nobody has ever proved to me there is a god። ማንም ጋድ መኖሩን ለኔ አላረጋገጠልኝም፣ አምላክ መኖሩን ለኔ አላረጋገጠልኝም። ስለዚህ I know there is no god፣ አምላክ አለመኖሩን አውቃለሁ ብሎ ኮንክሉድ አደረገ። አያችሁት አይደል? ምክንያቱም አምላክ መኖሩን ለሱ ፕሩቭ ያደረገለት ሰው ስለሌለ የለም ብሎ ኮንክሉድ እያደረገ ነው። የለም ብሎ ኮንክሉድ አደረገ። ስለዚህ ትልቅ ፋላሲ እየፈጸመ ነው ማለት ነው። እነዚህ ፋላሲዎች አፒል ቱ ኢግኖራንስ ይባላሉ ማለት ነው። ሌላኛው ደግሞ እዚሁ ጋር ተመልከቱ። after centuries of trying no one has been able to prove that God does not exist therefore God exists። እዚህ ጋር ደግሞ ተመልከቱ። ጋድ አለመኖሩን ደግሞ ማንም ያረጋገጠልኝ የለም አለ። ይሄንኛው ደግሞ ማንም አላረጋገጠም፣ ማንም ፕሩቭ አላረገውም ጋድ አለመኖሩን። ስለዚህ ጋድ አለ ብሎ ደግሞ ይሄንኛው ደግሞ ምን ኮንክሉድ አደረገ። ስለዚህ እንደዚህ አይነት ፋላሲዎች አፒል ቱ ኢግኖራንስ ይባላሉ ማለት ነው። ሶ እንደዚህ እያሉ የሚመጡ እንትኖች አፒል ቱ ኢግኖራንስ ብላችሁ መመለስ ትችላላችሁ ማለት ነው። በጣም ቀላል ናቸው። the premises of the above arguments tell us nothing about the existence of God። አያችሁት? therefore rather concluding that God exists or does not exist based on the mere ground that no one has proved or disproved it. The best way we have to do this simply to suspend our judgment about things which are incapable of being proved. If we judge either way our judgment would be fallacy። በሁለቱም በኩል ብንሄድ አሁን እዚህ ጋር I know there is no God ብሎ ኮንክሉድ አደረገ። ውሸት ነው በቃ። አለመኖሩን ያውቃል እንዴ? እሱ እንዴት ያውቃል? አያውቅም እኮ። እዚህ ጋር ደግሞ አለ ብሎ ደግሞ ኮንክሉድ አደረገ። መኖሩን ያውቃል ሊያውቅ። ስለዚህ እንደዚህ አይነት ፋላሲዎች
አፒል ቱ ኢግኖራንስ ፋላሲ እንላቸዋለን ማለት ነው። ስለዚህ ኢግኖራንስ ላይ ያለ ነገር ይሄ ነው በአጭሩ ማለት ነው። እዚህ አፒል ቱ ኢግኖራንስ ላይ ግን ልብ ልትሉት የሚገባ ነገር አንዳንድ ኤክሴፕሽኖች አሉ። በጣም ስትሮንግ የሆኑ ኢንዳክቲቭ አርጊውመንቶች አሉ። ለምሳሌ ልንገራችሁ። አቶ አበበ ሲጠጣ ማንም አያየውም። የተለያዩ ቤቨሬጆች አልኮሊክ ቤቨሬጆች ሊሆኑ ይችላሉ። ቢራ ሊሆን ይችላል፣ ወይን ሊሆን ይችላል፣ ሌላም ነገሮች አልኮሊክ ቤቨሬጆችን ሲጠጣ ማንም አያየውም። ስለዚህ ሞስት ፕሮባብሊ አበበ ጠጭ አይደለም ማለት ነው ብላችሁ ብትሉ አሁን ይሄንኛው በጣም ስትሮንግ የሆነ ኢንዳክቲቭ አርጊውመንት ነው። ነገር ግን አበበ ሲጠጣ ማንም አላየውም፣ ፕሮቭ የተደረገ ነገር የለውም አይደል? ነገር ግን ይሄንኛው ስትሮንግ የሆነ በጣም ስትሮንግ የሆነ አንድን ሰው በጣም ሲጠጣ ማታዩት ከሆነ ሞስት ፕሮባብሊ አሁን ዲግሪውን ስታዩት ስትሮንግ የሆነ አርጊውመንት ነው። ይሄ ኢንዳክቲቭ አርጊውመንት ነው። ሲጠጣ የማታዩት ከሆነ እንትን ነው አይጠጣም ጠጭ አይደለም ብላችሁ ኮንክሉድ ማድረግ ትችላላችሁ። ሞስት ፕሮባብሊ ሊሆን ይችላል፣ የማይሆንበት ዲግሪ እኮ ሊኖር ይችላል። እንደዚህ አይነት ኤክሴፕሽኖች አሉ አንዳንዴ እና እንደዚህ አይነት ስትሮንግ የሆኑ በጣም ኮጀንት የሆኑ ኢንዳክቲቭ አርጊውመንቶች ከሆኑ አፒል ቱ ኢግኖራንስ ብላችሁ ላትመልሱ ትችላላችሁ ማለት ነው። ስለዚህ በጣም ስትሮንግ የሆኑ ኮጀንት የሆኑ ኢንዳክቲቭ አርጊውመንቶችን እንደዚህ አይነት ፋላሲ ላይ ፈጽሙ ይችላሉ እና ይሄንን ልትይዙልኝ ይገባል ማለት ነው። አሁን ቀጥታ ወደ ቀጣዩ ፋላሲ እንሄዳለን ማለት ነው። ሶስተኛ ሃስቲ ጀነራላይዜሽን ወይም ኮንቨርስ አክሲደንት የአክሲደንት ተቃራኒ ነው። ስለ አክሲደንት መጀመሪያው ቪዲዮ ላይ ወይም ከዚህ በፊት ከነበረው ቪዲዮ ላይ ሰርችላችኋለሁ። ያላያችሁ ገብታችሁ ማየት ትችላላችሁ። በደንብ ፋላሲ ኦፍ ሪሌቫንስ ላይ ስለ አክሲደንት በደንብ እስከ ኤግዛምፕሉ ድረስ የተሰራ ቪዲዮ አለ እና ይሄንን ሃስቲ ጀነራላይዜሽን ባጭሩ ልንገራችሁ። ስሙም እንደሚነግራችሁ የሆነ ሳምፕል ወስዳችሁ የሆነ ነገር ጀነራላይዝ ማድረግ ወይም ደግሞ የሆነ ኮንክሉዥን መስጠት ማለት ነው። እነዛን ሳምፕል መሰረት አድርጋችሁ ልብ በሉ የምትወስዳቸው ሳምፕሎች ራንደምሊ የተወሰዱ ናቸው ወይም ደግሞ ስለምታወሩት ነገር ያንን ሪፕሬዘንት የሚያደርጉ አይደሉም። ለምሳሌ አሁን ከአንድ ክላስ ላይ 40 ተማሪ ቢኖር ከ40 ተማሪዎች ውስጥ ራንደምሊ 10 ተማሪ ወስዳችሁ እነዛ 10 ተማሪዎች እንግሊዘኛ ሳብጀክት የሚወዱ ከሆነ 40ውም ተማሪ እንግሊዘኛ ሳብጀክት ይወዳል ብላችሁ ኮንክሉድ ማድረግ። ነገር ግን እነዛ የወሰዳችኋቸው 10 ሳምፕሎች 40ውን ተማሪ ሪፕሬዘንት የሚያደርጉ አይደሉም። ራንደምሊ የተወሰዱ ሳምፕሎች ናቸው ማለት ነው። በኤግዛምፕል ስናየው የበለጠ ግልጽ ይሆናል። ለማንኛውም አሁን እስኪ ምን ይላል የሚለውን ደግሞ በደንብ እንመልከት። The fallacy of hasty generalization is just the opposite of accident። እንደነገርኳችሁ የአክሲደንት ኦፖዚት ነው። እንዴት ኦፖዚት ሆነ የሚለውንም እናያለን። This fallacy is committed whenever one arrives to a conclusion on the basis of very little evidence ተመልከቱ or whereby the generalization is asserted or concluded based on very limited information, inadequate information and unrepresentative sample። አያችሁት እዚህ ጋር እንደነገርኳችሁ የምትወስዷቸው ሳምፕሎች ስለምትዋሩለት ነገር ሪፕሬዘንት የሚያደርጉ አይደሉም። ራንደምሊ ፒክ ተደርገው የተወሰዱ ናቸው ወይም ደግሞ ሪፕሬዘንት የሚያደርጉ አይደሉም ማለት ነው። ይሄንን ነው ሃስቲ ጀነራላይዜሽን የሚነግረን ማለት ነው። እስኪ አሁን ደግሞ ኤግዛምፕሉን እንመልከት። እዚህ ጋር ኤግዛምፕል አለ። I have met 2 persons in Hawassa town so far and they were both nice to me. So all people I will meet in the Hawassa will be nice to me። አያችሁት ሐዋሳ ላይ 2 ሰዎችን አግኝቶ ነበርና እነዚህ 2 ሰዎች ለሱ በጣም አሪፍ ሰዎች ነበሩ። ስለዚህ ምን ብሎ ኮንክሉድ አደረገ? all people I will meet in Hawassa will be nice to me። ወደፊት የሚያገኛቸው ሐዋሳ ላይ የሚያገኛቸው ሰዎች በሙሉ ለሱ አሪፍ እንደሚሆኑ ነው ጀነራላይዝ አድርጎ ኮንክሉድ ያደረገው ማለት ነው። እና ይሄ አሪፍ የሆነ ጥሩ የሆነ ፋላሲ ነው ማለት ነው። በጣም ፋላሺየስ ነው። እንግዲህ እንደምትመለከቱት መቼም ወደፊት የሚያገኛቸው ሰዎች ሁሉ ሐዋሳ ላይ ለሱ ጥሩ ይሆናሉ ማለት አይደለም። ሶ የሆነ ሳምፕል ወስዳችሁ በዛ ሳምፕል መሰረት ጀነራላይዝ ማድረግ ሃስቲ ጀነራላይዜሽን ይባላል ማለት ነው። ሌላ አንድ ኤግዛምፕል አለ፣ እሱን እንመልከተው እስኪ። ፍሬሽማን ገቨርናንስ ኤንድ ዴቨሎፕመንት ስተዲስ ስቱደንትስ ኦፍ 2009 are 160 in number. Blood is taken out of 3 students and upon examination of all 3 students are found to have their blood type B. Therefore
on the basis of this I conclude that the rest of the student will also have the same blood type which is B ይላል። አሁን የፍሬሽማን ገቨርናንስ ኤንድ ዲቨሎፕመንት ስተዲ የሚያጠኑ ተማሪዎች 2009 ላይ 160 ናቸው በቁጥር እና ከ169ኞቹ ውስጥ የሶስቱን ተማሪዎች ብለድ ወሰደና ብለድ ታይፓቸውን ሲያየው ቢ ነው የሶስቱ ተማሪዎች ብለድ ታይፕ። ስለዚህ ይህንን መሰረት አድርጎ የ160 ተማሪዎች በሙሉ ብለድ ታይፓቸው ቢ ነው ብሎ ኮንክሉድ አደረገ ማለት ነው። ስለዚህ እንደዚህ አይነት ጀነራላይዜሽኖች ወይም ኮንክሉዥኖች ሃስቲ ጀነራላይዜሽን ወይም ኮንቨርስ አክሲደንት ይባላሉ። ሁለቱንም ስም ያዙ ምርጫ ላይ እያቀያየሩ ያመጣሉ። በተደጋጋሚ ነግሬያችኋለሁ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ሃስቲ ጀነራላይዜሽን ብለን መውሰድ እንችላለን ማለት ነው። ሌላኛው ኤግዛምፕል እዚህ ጋር እንደምትመለከቱት ከዚህ በፊት ካየናቸው ኤግዛምፕሎች ትንሽ ለየት ስለሚል ይህንን ኤግዛምፕል በደንብ ተመልከቱ። 10 ሚሊግራም ኦፍ ሰብስታንስ ዜድ was fed into 4 mice and within 2 minutes all 4 went into shock and died. Then probably the substance Z in this amount is fatal to the average mouse ይላል። አሁን 10 ሚሊግራም ኦፍ ሰብስታንስ ዜድ ለአራት አይጦች ተሰጣቸው እና በ2 ደቂቃ ውስጥ አራቱም አይጦች ሞቱ ነው የሚል። ስለዚህ ከዚህ ተነስቶ ኮንክሉድ ሊያደርግ ነው probably substance Z in this amount is fatal to the average mouse። ለአብዛኛው አይጥ ወይም ደግሞ አቬሬጅ ለሚሆኑ አይጦች ይሄ ሰብስታንስ ዜድ በ10 ሚሊግራም ወይም ደግሞ በዚህ አማውንት ሲሰጡ ገዳይ ነው እያለ ነው። ይህንኛው ከዚህ በፊት ካየናቸው ጀነራላይዜሽኖች ወይም ሃስቲ ጀነራላይዜሽኖች ይለያል። ምክንያቱም በጣም ስትሮንግ የሆነ ኢንዳክቲቭ አርጊውመንት ነው፣ ደግሞ ምንም አይነት ፋላሲ የለውም። ምክንያቱም ለ10 ሚሊግራም ኦፍ ዜድ ለአይጦች ተሰጣቸው፣ አራቶችም በ2 ደቂቃ ውስጥ ሞቱ። ስለዚህ ምን ብሎ ነው ኮንክሉድ ያደረገ? ፕሮባብሊ ያለ ለአብዛኞቹ አይጦች ይሄ ሰብስታንስ ዜድ ገዳይ ነው ብሎ ነው ኮንክሉድ ያደረገ። ያው መድኃኒትም ምናምን እንትን ሲባል እየተሞከረ ነው እንትን የሚባለው እና ይሄንን ኤግዛምፕል በምትመለከቱበት ሰዓት ምንም አይነት ፋላሲ በውስጡ አልያዘም። ከዚህ በፊት ያየናቸው ግን ለምሳሌ አሁን ከዚህ በፊት ያየነው ሁለቱ ኤግዛምፕሎች ላይ አንደኛው 2 የሐዋሳ ሰዎችን አግኝቶ ሁለቱ ለኔ ጥሩ ስለሆኑ ሁሉም የሐዋሳ ሰው ጥሩ ይሆንልኛል አለ። ይሄንን ዝም ብላችሁ ጀነራላይዝ ስታዩት ራሱ በጣም ፋላሺየስ ነው። ሁለቱ ጥሩ ስለሆኑ እንዳለ የሀገሩ የሐዋሳ ህዝብ በሙሉ ለሱ ጥሩ ሊሆን አይችልም። ይሄንኛው ግን ሎጂካሊ ትክክለኛ የሆነ ነገር አለው ማለት ነው። አሁን ያየነው ኤግዛምፕል። ሌላኛው ኤግዛምፕል እዚህ ጋር የምንመለከት እነዚህ ኤክሴፕሽኖች ናቸው። በጣም ስትሮንግ የሆኑ ኢንዳክቲቭ አርጊውመንቶች እንደነገርኳችሁ ፋላሺየስ የመሆን ነገራቸው በጣም የቀነሰ ነው እና እንደዚህ አይነት ኤግዛምፕሎች ብዙ ጊዜ ፋላሲ በውስጣቸው አይዙም ማለት ነው። ሁለተኛውን ኤግዛምፕል እዚህ ጋር ስንመለከት on 3 separate occasions I drank a bottle of meta beer and found it flat and bitter. Probably I would find every bottle of meta beer flat and bitter. አሁን ለሶስት የተለያዩ ጊዜያት ሜታ ቢራን ጠጣ የሆነ ሰውና ምን ብሎ ነው ኮንክሉድ ያደረገ? መጀመሪያ ለ3 ጊዜ በተለያየ ኦኬዥን ሲጠጣ ምን አይነት እንትን ያገኘ? ፍላት እና ቢተር የሆነ ቴስት አግኝቷል ማለት ነው። ከዛ ምን ብሎ ኮንክሉድ ያደርጋል? ፕሮባብሊ አይ ውድ ፋይንድ ኤቭሪ ቦትል ኦፍ ሜታ ቢር ፍላት ኤንድ ቢተር። አያችሁት አይደል? ምክንያቱም ሜታ ቢራ ላይ አንዱ ሜታ ቢራ ከአንዱ ሜታ ቢራ ይለያያል ብሎ ኮንክሉድ ማድረግ በጣም አግባብነት የለውም። ምክንያቱም እያንዳንዱ የሜታ ቢራ ኢንግሪዲየንቶች ወይም ውስጥ ያለው ነገር ተመጥኖ ስለሚሰራ ኦልሞስት ኦል በሚባል ደረጃ ተመሳሳይ ናቸው ሁሉም እያንዳንዱ ጠርሙስ ላይ ያለው ማለት ነው። ስለዚህ ሰውየውም ከዛ ተነስቶ ነው ኮንክሉድ ያደረገ። ፋላሺየስ ነው ማለት አንችልም ይሄንን አርጊውመንት ማለት ነው። ስለዚህ እነዚህ ሁለቱ ያየናቸው ኤግዛምፕሎች ሃስቲ ጀነራላይዜሽን ናቸው ብለን ማለት አንችልም። ምክንያቱም በጣም ስትሮንግ የሆኑ አርጊውመንቶች ስለሆኑ፣ ከላይ ያየናቸው ግን ፋላሺየስ ናቸው ሁለቶቹ ማለት ነው። በዚህ መልኩ እናያለን። neither of these arguments commits the fallacy of hasty generalization። አያችሁት? ሁለቱም hasty generalization ፋላሲን አያሟሉም። ምክንያቱም in neither case
is there in neither case is there any likelihood that the sample is a typical of the group? In the first argument, the fact that the mice died in only 2 minutes suggests the existence of a causal connection between eating substance and death. እንግዲህ እንደነገርኳችሁ ነው። ሰብስታንስ ዜድን ስትበላ ያቺ አይጧ ትሞታለች። ስለዚህ ሌሎችም አይጦች ያንን ሰብስታንስ ዜድ ሲበሉ ይሞታሉ። የመሞት ቻንሳቸው ኦልሞስት 90% እና ከዛ በላይ ነው ማለት ነው። እዚህ ጋር ፕሮባብሊ ብሎ ነው ያስቀመጠው እንዳያችሁት። if there is such connection it would hold for other mice as well. In the second example, the fact that the taste of the beer typically remains constant from bottle to bottle. እዚህ ጋር አንድ ቢራ ከጠርሙስ ጠርሙስ ይለያያል ብሎ ማለት ትንሽ ይከብዳል። ስለዚህ the argument to be strong even though only 3 bottles were sampled ይላችኋል ማለት ነው። ስለዚህ እነዛኞቹ ሪፕሬዘንታቲቭ ናቸው ብላችሁ መውሰድ ትችላላችሁ። መጀመሪያ ላይ ሃስቲ ጀነራላይዜሽንን ስንገልጽ የሚወሰዱት ሳምፕሎች ለምናጠነው ወይም ደግሞ ጀነራላይዜሽን ለምንሰጥበት ነገር አንድ ሪፕሬዘንታቲቭ መሆን አለባቸው ብለናል አይደል? ስለዚህ በዛ መልኩ ማየት ትችላላችሁ ማለት ነው። ይሄንን ሌላኛው ኮንቨርስ አክሲደንት ነው ያልነውን ደግሞ እንመልከት። ሃስቲ ጀነራላይዜሽን እና ኮንቨርስ አክሲደንት ወይም ደግሞ የአክሲደንት ተቃራኒ ነው ያልንበትን ምክንያት እናያለን ማለት ነው። አሁን ሃስቲ ጀነራላይዜሽን is called converse accident because it proceeds from particular to general. አሁን ፓርቲኩላር ቱ ጀነራል ነው ያለው ሃስቲ ጀነራላይዜሽንን ለምንድን ነው? መጀመሪያ የሆነ ሳምፕል ወስዳችሁ ከዛም በመቀጠል የሆነ ፓርቲኩላር የሆነ ሳምፕል ነው አይደል የምትወስዱት። ነገር ግን መጨረሻ ላይ ከዛ ሳምፕል ተነስታችሁ ጀነራላይዝ ነው የምታደርጉ። ስለዚህ ፍሎው ከፓርቲኩላር ወደ ጀነራል ነው። ነገር ግን አክሲደንት ላይ ትዝ ይላችሁ ከሆነ ለምሳሌ አበበ የሚባል ሰው መጀመሪያ ላይ መብት አለኝ የማውራት መብት አለኝ ብሎ በጣም ብዙ ነገር ተናግሮ ቢታሰር የማውራት መብት ስላለኝ ነው ይሄንን ያወራሁት፣ ስለዚህ መታሰር የለብኝም የማውራት መብት አለኝ፣ ስለዚህ ማንኛውንም ነገር መናገር እችላለሁ ብሎ ቢል ብለን አይተናል። ወይም ደግሞ ህግን ከመጠን በላይ መጠቀም። ያንኛው ግን ፍሰቱ ከጀነራል ወደ ፓርቲኩላር ነው የሚሄድ። ጀነራል የሆነ መብት አለው፣ ከዛም በመቀጠል ግን እሱ ያንን ጀነራል መብት ተጠቅሞ መታሰር የለብኝም ብሎ ነገሩን ፓርቲኩላር ያደርገዋል ማለት ነው። ስለዚህ የኮንቨርስ የአክሲደንት ኮንቨርስ ነው ወይም ደግሞ ኦፖዚት ኦፍ አክሲደንት ነው የተባለበት ምክንያት በፍሎው ነው ማለት ነው። ያ ማለት ሃስቲ ጀነራላይዜሽን ከፓርቲኩላር ወደ ጀነራል ይሄዳል። ነገር ግን አክሲደንት ደግሞ ከጀነራል ወይም ደግሞ ቪዲዮውን ያላያችሁ ከዚህ በፊት የተለቀቀው ቪዲዮ ላይ ያለላችሁ እሱን ቼክ ማድረግ ትችላላችሁ። ከጀነራል ወደ ፓርቲኩላር ነው የአክሲደንት ፍሰቱ ማለት ነው። but the conclusion generalizes that something is true or false merely based on the knowledge of particular issue the sample while accident proceeds from general to particular. the premises deal with a general issue ከዛም በመቀጠል the conclusion deal with something particular። መጀመሪያ ላይ ጀነራል የሆነ መብት ነበረ፣ ራይቱ ጀነራል የሆነ ነው፣ የማውራት መብት አለው ወይም ደግሞ ፍሪደም ኦፍ ስፒች ነበረው አንድ አበበ የሚባል ሰው። ይሄንኛው ጀነራል የሆነ ነገር ነው። ከዛም በመቀጠል ያን ነገር ተጠቅሞ አመጽ ምናምን ከፈጠረ በኋላ የማውራት መብት አለኝ ብሎ ከዛ መታሰር የለብኝም ምክንያቱም የማውራት መብቴን ተጠቅም ያለው ብሎ ፓርቲኩላር የሆነ ነገር ያመጣል ማለት ነው። ስለዚህ ሃስቲ ጀነራላይዜሽን እና አክሲደንት ኦፖዚት መሆናቸውን እንዳትረሱ። ምርጫ ላይም ጥያቄ ለመጠየቅም ስለሚመቹ የሁለቱን ልዩነት እና ኦፖዚት መሆናቸውን መያዝ መቻል አለባችሁ ማለት ነው። አራተኛ ዘ ፋላሲ ኦፍ ፎልስ ኮዝ ነው። በውስጡ 3 ፋላሲዎችን ይይዛል። ሶስቶችን ከማየታችን በፊት ፋላሲ ኦፍ ፎልስ ኮዝ ምንድነው የሚለውን እንመልከት። ፋላሲ ኦፍ ፎልስ ኮዝ commits when the link between premise and conclusion depends on some imagined causal connection that probably does not exist. አሁን እንግዲህ እዚህ ፋላሲ ኦፍ ፎልስ ኮዝ ላይ በፕሪሚሱና በኮንክሉዥኑ መካከል ያለው ምክንያታዊነት ኮኔክሽን ወይም ደግሞ ሊንክ በኢማጂኔሽን ሲሆን ወይም ደግሞ ልክ ያልሆነ ዝም ብሎ ኢማጂን በማድረግ ብቻ ያለ
ምክንያታዊነት ለኮንክሉዥኑ ፕሪሚሱ የሚሰጠው ምክንያታዊነት በኢማጂኔሽን ሲሆን ይህንን ፋላሲ ኦፍ ፎልስ ኮዝ እንለዋለን። በምሳሌ ስናየው በደንብ ይገባቸዋል። ኢን ዚስ ፋላሲ ዌን ዘ አርጊዌር ኢን ሂዝ ኦር ሄር አርጊውመንት ኦቨር ሲምፕሊፋይድ ዘ ኮዝ ኦፍ ሰርተን ኢቨንት። ኦቨር ሲምፕሊፋይድ ሊያደርጉ ይችላል ኮዙን። በጣም ብዙ ኮዞች ኑረው ኦቨር ሲምፕሊፋይድ ማለት አንዷን ብቻ ኮዝ መርጦ እንደ ኮዝ ወይም ደግሞ ለኮንክሉዥኑ እንደ መንደርደሪያችን ብቻ መጠቀም ማለት ነው። ኦቨር ሲምፕሊፋይድ ማለት ማርክስ ኤ ካይንድ ኦፍ ኮንፊውዥን ቢትዊን ዘ ኮዝ ኤንድ ዘ ኢፌክት እና ደግሞ በኮዙና በኢፌክቱ መካከል ኮንፊውዥን ይፈጥራል አርጊዌሩ ሲናገር ማለት ነው። ኦር አይደንቲፋይስ ኤ ሰርቴን ኢቨንት አስ ዘ ኮዝ ኦፍ አናዘር ኢቨንት ሜርሊ ኦን ዘ ግራውንድ ዛት ዘ ፈርስት ኢቨንት ዊች ዘ አርጊዌር አይደንቲፋይስ አስ ዘ ኮዝ ኦከርስ ቢፎር ዘ ኒው አክሽን ወይም ደግሞ ከሆነ አክሽን ቀድሞ የመጣውን ነገር ልክ እንደ እንትን መጠቀም ማለት ነው። ልክ እንደ ኮዝ ሲጠቀመው ፋላሲ ኦፍ ፎልስ ኮዝ እንለዋለን ማለት ነው። የሆኑ ሁለት ነገሮች ከመጡ የመጀመሪያው ልክ እንደ ኮዝ መውሰድ ይሄ ፋላሲ ኦፍ ፎልስ ኮዝ ይባላል። 3 ክፍሎች አሉት። እዚህ ጋር ክፍሎቹ ላይ ትንሽ ትኩረት እናደርጋለን፣ ምክንያቱም ፈተና ላይ በምርጫ ምናምን የሚመጡ እነዚህ ስለሆኑ እነሱን በደንብ እናያለን ማለት ነው። ሶ የመጀመሪያው የፋላሲ ኦፍ ፎልስ ኮዝ ክፍል ምንድነው? ፖስት ሆክ ኤርጎ ፕሮተር ሆክ ፋላሲ ይባላል፣ ወይም ፖስት ሆክ ፋላሲ። ሁለቱንም ስም ያዙ። እዚህ ጋር ላቲን ስሙ ፖስት ሆክ ኤርጎ ፕሮተር ሆክ ፋላሲ ይባላል እና ትራዲሽናሊ ሪፈርስ ቱ ይልና አፍተር ዚስ ዜርፎር ቢኮዝ ኦፍ ዚስ ኦር አፍተር ዚስ ዜርፎር ዘ ኮንሲኩዌንስ ኦፍ ዚስ የሚል ትራዲሽናል ኤክስፕሬሽን አለው፣ ወይም ደግሞ ትራዲሽናሊ በዚህ መልኩ ሪፈር ማድረግ ይቻላል ነው። ሰምታይምስ ዚስ ፋላሲ ኢዝ ኮልድ ፖስት ሆክ ፋላሲ። እንዳልኳችሁ ፖስት ሆክ ፋላሲ ወይም ፖስት ሆክ ኤርጎ ፕሮተር ሆክ ፋላሲ ብላችሁ ሁለቱንም ስም መያዝ ግዴታ ነው። ሶ ዚስ ፋላሲ ኦከርስ ዌን ኢት ኢዝ ኮንክሉድድ ዛት ዋን ኢቨንት ካውዝስ አናዘር ሲምፕሊ ቢኮዝ ዘ ፕሮፖዝድ ኮዝ ኦከርድ ቢፎር ዘ ፕሮፖዝድ ኢፌክት። አሁን ይህንኛው ፋላሲ ምን ብሎ ነው ፋላሲውን የሚገልጸው? ከሁለት ነገሮች ቢፈጸሙ መጀመሪያ ላይ ያለው ኢፌክት ነው ለዛ ቀጣይ ለሚፈጸመው ነገር ብሎ እንትን ይላል ማለት ነው፣ ይደመድማል። ሁለት ነገሮች ለምሳሌ አሁን አንድ ነገር ልንገራችሁ። አሁን ለምሳሌ ጠዋት ላይ ከቤታችሁ ስትወጡ ነጭ እርግብ ብታዩ ከዛም በመቀጠል ቀናችሁ የሆነ ደስ የሚል አይነት ነገር ቢሆን ጠዋት ላይ ያችን ነጭ እርግብ ስላየው ነው ቀኔ ጥሩ የሆነ ብሎ ያችን ነጯን እርግብ ልክ እንደ ኮዝ መቁጠር ማለት ነው። ይሄ የፖስት ሆክ ፋላሲ እንትን ነው ማለት ነው። ሶ ፖስት ሆክ ፋላሲ presupposes just because one event precedes another event the first event causes the second እና የፈርስቱ ኢቨንት ለቀጣዩ ኢቨንት ምክንያት ነው ብሎ ነው የሚያስብ ማለት ነው። እንደነገርኳችሁ የነጯን እርግብ ማየት ለእናንተ ለቀናችሁ ማማር ምክንያት ነው ብሎ ያስባል ማለት ነው። that is event y is caused by event x because event y follows event x። አያችሁት? event y የተፈጸመ በኢቨንት event y is caused by event x event y የመጣ በኢቨንት x ምክንያት ነው። because አለ event y follows event x event y ማንን ፎሎ አድርጎ የመጣ ስለሆነ ኢቨንት ኤክስ ከተፈጠረ በኋላ ኢቨንት ዋይ ተፈጠረ ማለት ነው። ኢቨንት ዋይ ፎሎስ ኢቨንት ኤክስ ማለት ኦር ኤክስ ፕሮሲድስ ዋይ መጀመሪያ ኤክስ ከዛ ማንን አስከተለ ማለት ነው ዋይን። ዚስ ዌይ ኦፍ ሪዝኒንግ ሃዝ ዘ ፎሎዊንግ ፎርም ይላችኋል። ኢቨንት ኤክስ ኦከርስ ቢፎር ኢቨንት ዋይ ዜርፎር ኢቨንት ኤክስ ኢዝ ዘ ኮዝ ፎር ኢቨንት ዋይ። ኢቨንት ዋይ ቀድሞ ከተፈጠረ ከዛም በመቀጠል ኢቨንት ዋይ ይፈጠራል። ስለዚህ ኢቨንት ኤክስ ለኢቨንት ዋይ ኮዝ ነው ብሎ የሚያምን ፖስት ሆክ ፋላሲ እንለዋለን ማለት ነው። እስኪ በኤግዛምፕል እንመልከተው ይሄንን ፋላሲ ፖስት ሆክ ፋላሲ። ከዛም በመቀጠል ደግሞ ሌላ ፋላሲ አለ ደግሞ ሁለተኛ፣ እሱንም እናያለን። ትንሽ ሊመሳሰሉ ስለሚችሉ በደንብ ለመከታተል ሞክሩ። ኤግዛምፕል during the last 2 months the football team has worn red ribbons in their hairs and the team was defeated. Therefore, to prevent defeats in the future, the team should get rid of this red ribbons. አያችሁታ
አሁን ላለፉት 2 ወራት የፉትቦል ቲሙ ራሳቸው ላይ ቀይ ሪቦን እየጠመጠሙ ፀጉራቸው ላይ እየጠመጠሙ ይገባሉ እና ተሸነፉ። therefore to prevent መሸነፋቸውን ለማቆም ምን ማድረግ አለባቸው? ያንን ከላይ የሚጠመጥሙትን ቀይ ነገር ማስወገድ መቻል አለባቸው ብሎ ኮንክሉድ እያደረገ ነው። ስለዚህ ለመሸነፋቸው ምክንያት መጀመሪያ ላይ ሲገቡ የሚያደርጉት ቀይ ሪቦን ነው፣ ራስ ፀጉራቸው ላይ የሚያደርጉት ቀይ ሪቦን ነው ብሎ እያስቀመጠ ነው ማለት ነው። ስለዚህ መጀመሪያ ቀይ ሪቦን አደረጉ፣ ከዛም በመቀጠል ተሸነፉ። ስለዚህ መሸነፋቸውን ለማቆም ቀይ ሪቦኑን ከራሳቸው ላይ ከፀጉራቸው ላይ ማንሳት አለባቸው ብሎ የመጀመሪያው ኤግዛምፕል ይነግረናል ማለት ነው። ከዛም በመቀጠል ሁለተኛ ኤግዛምፕል every time I wash the car it starts to rain shortly afterwards therefore my car washing activity are causing outburst of precipitation in the cloud። ሁለተኛው ኤግዛምፕል ደግሞ ምን ይላችኋል? ሁልጊዜ መኪናዬን ባጠብኩ ቁጥር ዝናብ ይዘንባል ወዲያውኑ ማለት ነው። ስለዚህ መኪናዬን ማጠቤ ለዝናቡ መዝነብ ምክንያት ነው ብሎ ማሰብ ነው። አሁን ለምሳሌ አንዳንዴ ስልካችሁን ቻርጅ ስታረጉ መብራት የሚሄድ ከሆነ እና ይህ ነገር ሲደጋገምባችሁ ስልኬን ቻርጅ ሳረግ መብራት ይሄዳል ብላችሁ ኮንክሉድ ስታረጉ፣ ስለዚህ የእናንተ ስልክ ማድረግ ለመብራቱ መሄድ ምክንያት ሆነ ማለት ነው። ስለዚህ መብራቱ እንዳይሄድ እናንተ ስልካችሁን ማድረጋችሁን ማቆም አለባችሁ። ይህ በጣም ፋላሲየስ ነው። ስለዚህ ይህንን ፋላሲ ምን እንለዋለን? ፖስት ሆክ ፋላሲ እንለዋለን ማለት ነው። ሌላኛው the above two arguments commit the post hoc fallacy. This is because of the fact that the arguer wrongly thinks those actions which come before another action in time as cause for the next event. The first argument, for instance, አሁን መጀመሪያ ላይ ያየነውን ኤግዛምፕል እንመልከት። consider the wearing of red ribbons in their hairs as the cause for their defeating of the football team. የመጀመሪያው ምን ብሎ ያምናል? ፀጉራቸው ላይ ቀይ ነገር ማድረጋቸው ኳሱን እንዲሸነፉ እንዳደረጋቸው ነው። ስለዚህ ይሄ በጣም ፋላሲየስ ነው። ምናልባት በደንብ ስላልተጫወቱ ወይም በደንብ ስላልተዘጋጁ ሊሆን ይችላል፣ ወይም የገጠማቸው ቲም ከነሱ የተሻለ ሆኖ ተገኝቶ ሊሆን ይችላል። በራሳቸው ላይ በመጠምጠማቸው ምክንያት ላይሆን ይችላል የተሸነፉት። ስለዚህ ፋላሲ እየፈጸመ ነው ማለት ነው። ሁለተኛው ደግሞ ምንድነው? ኮንሲደር ዘ ካር ዋሽንግ አክቲቪቲ ያዝ ዘ ኮዝ ኦፍ አውትበርስት ኦፍ ፕሬሲፒቴሽን ኢን ዘ ክላውድ። ለመዝነቡ ምክንያት ደግሞ የእሱን መኪና ማጠብ አድርጎ ነው ያቀረበው። ስለዚህ ይሄንኛውም ፋላሲየስ ነው ማለት ነው። አሁን ደግሞ ወደ ሁለተኛው እንሄዳለን። ሁለተኛው ነንኮዛ ፕሮኮዛ ፋላሲ ይባላል። ነንኮዛ ፕሮኮዛ ፋላሲ ይባላል። የተወሰነ ልመሳሰል ይላል፣ ግን በጣም ይለያያሉ። መያዝ መቻል አለባችሁ። የመጀመሪያው እንዳየነው ሁለት አክሽኖች ሲፈጸሙ መጀመሪያ ላይ የተፈጸመው አክሽን ለሁለተኛው ምክንያት ይሆናል ነው የሚል። ይሄንኛውን ደግሞ እንመልከተው። The Latin phrase non causa pro causa fallacy has been traditionally interpreted as not the cause for the cause ነው። ይሄንኛው ትራዲሽናሊ እንዴት ኢንተርፕሬት እንደምናደርገው ነው የሚነግረን። የዛንኛውንም አይተናል፣ የፖስት ሆክ ፋላሲ ማለት ነው። This variety is committed when what is taken to be the cause of something is not really the cause at all and the mistake is based on something other than mere temporal succession። አያችሁት? ይሄንኛው እዚህ ጋር ልብ በሉ። ቅደም ተከተልን ስለ ቅደም ተከተል አያገባውም። ይሄንን ኮዛ ፕሮኮዛ። የመጀመሪያው ግን ቀድሞ የተፈጸመው እንደ ኮዝ ነው፣ ከዛም በመቀጠል ደግሞ ኢፌክቱ ነው ማለት ነው። ለዛ ኮዝ ኢፌክቱ ቀጣይ ይፈጸማል ማለት ነው። ስለዚህ የመጀመሪያውን እንደ ኮዝ ነው ፖስት ሆክ ላይ ያየን። ይሄንኛው ግን ስለ ቅደም ተከተል መጀመሪያ የተፈጠረ ያልተፈጠረ የሚለውን ነገር አያገባውም። ኢን ጀነራል this fallacy considers something as the cause of an effect when in reality it is not። አያችሁት? ለሆነ ነገር መፈጠር ወይም ደግሞ ለሆነ ኢፌክት የሆነ ነገር ኮዙ ነው ብሎ ያምናል። ነገር ግን በሪያሊቲው ስንመለከተው ለዛ ነገር ያ ትክክለኛ ኮዙ ሳይሆን ማለት ነው። and on the other hand when a kind of confusion occurs between the causes and the effect of certain event። እስኪ በኤግዛምፕል እንመልከተው።
ይሄንኛው የሆኑ ሁለት ነገሮች አንድ ላይ ሲፈጸሙ አንዱ ለአንዱ ኮዝ ነው ብሎ ነው የሚያስብ። ቅደም ተከተል አይደለም እዚህ ጋር ልብ ልትሉ የሚገባ ሁለቱን እንዳታመሳስሏቸው። ነንኮዛ ፕሮኮዛ እና ፖስት ሆክ በጣም ይለያያሉ። ይሄንኛው ሁለት ነገሮች አንድ ላይ ሲፈጸሙ ለአንዱ መፈጸም አንዱ ምክንያት ነው ብሎ ነው የሚያስብ። ያንኛው ግን ቀድሞ የተፈጸመው ምክንያት ነው፣ ከዛም በመቀጠል ኢፌክት ይቀጥላል ነው የሚል። ሶ ኤግዛምፕል እንመልከት። እዚህ ጋር ኤግዛምፕል አለ። There are more churches and mosques in Ethiopia today than ever before and more HIV victims than ever before. So to eliminate the pandemic we must abolish the churches and the mosques ይላል ማለት ነው። እንደምትመለከቱት ከዚህ በፊቱ በተለየ ቤተክርስቲያኖችና መስጊዶች በዝተዋል። እናም ደግሞ የኤችአይቪ ተጠቂዎችም በአሁኑ ሰዓት በጣም በዝተዋል። ስለዚህ የኤችአይቪ ተጠቂዎች እንዳይበዙ ወይም ደግሞ to eliminate the pandemic we must abolish the church and the mosque። አሁን እንደ መፍትሄ የወሰደው ምንድነው? የኤችአይቪ ተጠቂዎች የበዙበት ምክንያት ቸርቾችና ሞስኪዎች ስለበዙ ነው። ስለዚህ ይህንን ለማስቆም ቸርቾቹንና ሞስኪዎቹን ማጥፋት አለብን፣ ቤተክርስቲያንና መስጊድን ማጥፋት አለብን ነው ብሎ ኮንክሉድ እያደረገ ያለው ማለት ነው። ስለዚህ እዚህ ጋር ሁለት ነገሮች አንድ ላይ ተፈጽመዋል። ሁለቱ ነገሮች ምንድናቸው? አንደኛው የቤተክርስቲያንና የመስጊድ መብዛት አንደኛው ነገር ነው። ሁለተኛው ደግሞ የኤችአይቪ ቪክቲሞች ቁጥር መጨመር ነው። እነዚህ ነገሮች ሁለቶች አንድ ላይ ነው የተፈጸሙ። አንድ ላይ ተፈጽመው ግን አንዱን እንደ ኮዝ ወስዶታል ማለት ነው። እዛኛው ላይ ግን ቀድሞ የተፈጠረው ነገር ነው እንደ ኮዝ የሚወሰድ። ይሄንኛውን እንዳትረሱ፣ ልዩነታቸውንም በደንብ እየያዛችሁ ማለት ነው። እስኪ ሌላ ኤግዛምፕል እንመልከት። እዚህ ጋር ሌላ ኤግዛምፕል አለ። successful business executives are paid salaries in excess of $5,000. Therefore the best way to ensure that Ferguson will become a successful executive is to raise his salary to at least $5,000 ማለት ነው። አሁን እዚህ ጋር ተመልከቱ፣ ሁለት ነገሮች እዚህ ጋርም ተፈጽመዋል። ስታዩት ግን አይመስልም። አሁን ሰክሰስፉል ቢዝነስ ኤክስኪዩቲቮች እየተፈጠሩ ነው። ከዛም በመቀጠል ደግሞ ሳላሪያቸው ደግሞ ምንድነው? የነዛ ደግሞ ሳላሪ $5,000 ነው። ሁለት ነገር አንድ ላይ ተፈጽሟል። therefore the best way to ensure that Ferguson will become a successful executive is to raise his salary to at least $5,000 ይላቸዋል ማለት ነው። እና ፈርጉሰንን ሰክሰስፉል የሆነ ኤክስኪዩቲቭ ለማድረግ የሱን ክፍያ ወደ $5,000 መጨመር ነው ብሎ እንደ መፍትሄ እናስቀምጧል። ኮንክሉድ አደረገ ማለት ነው። ስለዚህ ሁለት ነገሮች አንድ ላይ ሲፈጠሩ አንዱ ለአንዱ ምክንያት ነው ብሎ የሚያምን ከሆነ ነንኮዛ ፕሮኮዛ ፋላሲ ብላችሁ ተመልሳላችሁ ማለት ነው። ይሄንኛው ስታዩ ትንሽ ግራ የሚያጋባ ኤግዛምፕል ይመስላል፣ ግን በደንብ ስትመረምሩት ሁለት ነገሮችን ታገኛላችሁ ማለት ነው። the two arguments commit ነንኮዛ ፕሮኮዛ ፋላሲ. in the first argument the increase in churches is only correlated with the increase in HIV pandemic, and obviously the simple fact that one event is correlated with another is not sufficient reason to consider that one caused the other. ይሄንኛውም ከላይ ያልነውን ነገር ነው እየደገመው ያለው። መቼም የቸርች እና የሞስኪው መብዛት ለኤችአይቪ ቪክቲሞች መጨመር ምክንያት ሊሆን አይችልም ጭራሽ። ስለዚህ ይሄ በጣም ፋላሺየስ የሆነ ነገር ነው ማለት ነው። in the second argument increase in salary causes the success of an executive. The arguer fails to leave room for other possible causes. So the arguer mistakes the cause for the effect ይላቸዋል። ይሄንኛው ደግሞ ሜቢ እኮ ፈርጉሰን ክፍያው ወደ $5,000 ቢያድግለት ሰክሰስፉል የሆነ ኤክስኪዩቲቭ ሊሆን ይችላል። ነገር ግን ክፍያው ስላደገ ብቻ ነው እንደዚያ ይሆናል ማለት አይደለም። እዚህ ጋር ሌላም ፖሲብል የሆኑ ኮዞች ሊኖሩ ይችላሉ። ነገር ግን ይሄንን ልክ እንደ ኮዝ ነው የወሰደው። እንደ ኮዝ ወስዶ ኮንክሉድ ነው ያደረገ ማለት ነው። የሱ ክፍያ መጨመር ፈርጉሰንን ሰክሰስፉል ያደርገዋል ማለት አይደለም። ስለዚህ ፋላሺየስ ነው ይሄንኛው። ስለዚህ ሁለተኛውን በዚህ መልኩ አየን፣ ነንኮዛን ፕሮኮዛ። ሶስተኛው ክፍል ደግሞ ኦቨር ሲምፕሊፋይድ ኮዝ ፋላሲ እንለዋለን። ኦቨር ሲምፕሊፋይድ ኮዝ ፋላሲ ማለት ነው። እሱን እንመለከታለን። አሁን ደግሞ ኦቨር ሲምፕሊፋይድ ማለት በጣም ብዙ ኮዞች ሊኖሩ ይችላሉ፣ ነገር ግን
አንዱን ኮዝ መርጣችሁ እንደ ምክንያት መውሰድ እና ያንን ተመርኩዛችሁ ኮንክሉዥን ድሮ ማድረግ ማለት ነው። this variety of false cause fallacy is more probably committed than other the two varieties ከሁለቱ ፋላሲዎች ይልቅ ይሄንኛው ብዙ ጊዜ ኮሚትድ ይደረጋል ነው የሚላችሁ። ኦቨር ሲምፕሊፋይድ ኮዝ ማለት ነው። the over simplified cause fallacy occurs when a large number of causes are responsible for an effect but the arguer selects just one of these causes and represent it as if it is the sole cause of the event በጣም ብዙ ኮዞች ሊኖሩ ይችላሉ ለአንድ ኢቨንት ማለት ነው። እጅግ በጣም ብዙ ኮዞች ሊኖሩ ይችላሉ። ነገር ግን ከነዛ ውስጥ አንዷን መርጦ ይችናት ኮዟ ብሎ ሲያቀርብ ማለት ነው አርጊየሩ። ኤግዛምፕል እንስኪ the quality of education in our grade school and high school has been declining for years. Clearly our teachers just are not doing their jobs these days. ለአመታት በጣም ዲክላይን እያደረገ ነው ኳሊቲ ኦፍ ኤዱኬሽኑ እያለ እያወራ ነው። እና ለዚህ ምንድነው ኮዙ ብሎ ኮንክሉድ አደረገ መምህራን ስራቸውን በአግባቡ አለመስራታቸው ነው ብሎ ኮንክሉድ አደረገ። ነገር ግን በጣም ብዙ ምክንያቶች ሊኖሩ ይችላሉ። መርጦ መምህራን ስራቸውን በአግባቡ አለመስራታቸው ነው ብሎ ኮንክሉድ አደረገ ማለት ነው። አንድ ኮዝ መርጦ እንግዲህ በጣም ብዙ ኮዞች ሊኖሩ ይችላሉ እኮ ኤዱኬሽን ኳሊቲው ዲክላይን የማድረግ በጣም ብዙ ኮዞች ሊኖሩ ይችላሉ። ሶ ኦቨር ሲምፕሊፋይድ ኮዝ ማለት ይሄ ነው። በጣም ከብዙ ኮዞች መርጦ አንዷን ይችናት ኮዟ ብሎ ኮንክሉድ ሲያደርግ ማለት ነው። the argument of the above example commits oversimplified cause fallacy for the reason that in this argument the cause for the declining of the quality of the education is not limited to one single cause, though there are many factors that can considered as the cause for this effect. በጣም ብዙ ሊኖሩ ይችላሉ። for example, to mention some of the factors that are responsible for declining quality of education are lack of discipline in the home, parental involvement, drug use of students ሌላም ኮዞች ሊኖሩ ይችላሉ። እነዚህ ኮዞችም እያሉ ነገር ግን ያንኛውን ስፔሲፊክ አድርጎ ወስዶ እንደ ኮዝ አስቀመጠ ነው የሚላችሁ ማለት ነው። ሶ ኦቨር ሲምፕሊፋይድ ኮዝን ጨረስን። አሁን በቀጥታ ወደ አምስተኛው እንሄዳለን ማለት ነው። አምስተኛ the fallacy of slippery slope ነው። እሱን እንመለከታለን። the fallacy of slippery slope። እስኪ fallacy of slippery slope ደግሞ ምን ይላል የሚለውን እንመልከት። ከዛ ስድስተኛ አንድ ብቻ ነው የቀረችን ጨርሰናል ማለት ነው። ከዛ ጥያቄዎቻችሁን ትሰራላችሁ ማለት ነው። 10 ጥያቄዎች አስቀምጥላችኋለሁ። the fallacy of slippery slope occurs when we assume that series of events happen after one another event as a result of the first cause። አሁን ፋላሲ ኦፍ ስሊፐሪ ስሎፕ ምንድነው የሚላችሁ በጣም በተከታታይ ብዙ ኢቨንቶች ይፈጠራሉ እና እነዚህ ኢቨንቶች አንዱ ባንዱ ላይ በጣም በተከታታይ ነው የሚፈጠሩት። በጣም ብዙ ኢቨንቶች ናቸው እና ለነዛ ኢቨንቶች ሁሉ መፈጠር ምክንያቱ መጀመሪያ ላይ የሚፈጠረው ነገር ነው ወይም ደግሞ ፈርስት ኮዙ ለዛ ነገር ሁሉ ለሚፈጠረው ነገር በሙሉ ምክንያት ይሆናል ብሎ ነው የሚያቀርብ ማለት ነው። These fallacies occurred when a certain argument rests on chain of events and the arguer fails to provide sufficient reasons why this chain of events committed። አሁን አርጊየሩ ፌል የሚያደርግበት ወይም ደግሞ ፋላሲ የሚፈጥረው እንዴት ሆኖ መሰላችሁ? ለእያንዳንዱ ለሚፈጠረው ነገር በቂ የሆነ ሰፊሽንት የሆነ ኤቪደንስ አያቀርብም። ለዛ ሁሉ ለሚፈጠረው ነገር የመጀመሪያው ነገር ነው ምክንያት ብሎ ነው ማለት ነው የሚያቀርበው ወይም ኮንክሉድ የሚያደርግ። ስለዚህ ፋላሲ እየፈጠረ ነው ማለት ነው። ስለዚህ የሚያቀርበው ነገር አርጊየሩ የሚያቀርበው ነገር ፋላሲ ሲሆንበታል ማለት ነው። in other words it is committed when one affirms unsuggestible chain reaction of causes which if it is allowed to continue leads inevitably to disaster ነው የሚላችሁ። ኤግዛምፕል እኔና የበለጠ ግልጽ እናድርገው። I know the impetus for the whole tragedy in her life. She was jobless and has no other choice but to join the bar leads. While she was working in the bars, she becomes infected with HIV/AIDS. Then she becomes bedridden patient and in the lost her life. All this misfortune fell up on her due to her dismissal from the university in the first semester of the first year ነው የሚላችሁ። እንግዲህ እዚህ ኤግዛምፕል ላይ እንደምታዩት በጣም ሲሪየስ ኦፍ ኢቨንቶች አሉ። ለምሳሌ ስናየውን
መጀመሪያ ላይ ጆብለስ ነበረች። ከዛም በመቀጠል ባር ሌዲዎችን ጆይን አደረገች። ከዛ በስራ ላይ እያለች በኤችአይቪ ኤድስ ተያዘች። ከዛም በመቀጠል ያልጋ ቁራኛ ሆነች። ያልጋ ቁራኛ ታማሚ ሆነች። ከዛም በመቀጠል ሞተች። እነዚህ ሁሉ ኢቨንቶች ናቸው። ከዛ ኦል ዘስ ሚስፎርቹን ፓላፕ ኦን ሄር ዲው ቱ አለና ሄር ዲስሚሳል ፍሮም ዘ ዩኒቨርሲቲ ኢን ዘ ፈርስት ሴሚስተር ኦፍ ዘ ፈርስት ይር። ለዚህ ሁሉ ኮዙ ብሎ መጀመሪያ ላይ ከዩኒቨርሲቲ መጫሯ ነው ወይም ደግሞ ከዩኒቨርሲቲ ማቋረጧ ነው ፈርስት ሴሚስተር ላይ ብሎ ይላል ማለት ነው። ስለዚህ እንደምታዩት ፋላሲ ኦፍ ስሊፐሪ ስሎፕ ማለት የመጀመሪያው ኮዝ ለእያንዳንዱ ለሚፈጠሩት ሲሪየስ ኦፍ ኢቨንቶች በሙሉ ኮዝ ይሆናል ብሎ ፋላሲ ሲፈጥር ዘ ፋላሲ ኦፍ ስሊፐሪ ስሎፕ እንለዋለን ማለት ነው። እንግዲህ እዚህ ጋር ለምናያቸው ነገሮች እኮ ያ ኮዝ ላይሆን ይችላል። ሶ ይሄ ፋላሲ ኦፍ ስሊፐሪ ስሎፕ ይባላል ማለት ነው። ዘ አርጊየር ኢን ዚስ ኤግዛምፕል አሶሺየትድ ዊዝ ዘ ዴዝ ኦፍ ዘ ገርል ዊዝ ሄር ፋሊየር ኢን ናሽናል ኤግዛሚኔሽን። እዚህ ጋር ናሽናል ኤግዛሚኔሽን የሚለውን ተሳስቶ ነው። ዲስሚሳል ኦፍ ዩኒቨርሲቲ በሚለው መያዝ ትችላላችሁ። ዊዛውት ኮንሲደሪንግ አዘር ፋክተርስ ዛት ሊድ ሀር ቱ ጆይን ዘ ባር ሊድስ። አያችሁት አይደል? ዊዛውት ኮንሲደሪንግ አዘር ፋክተርስ ዛት ሊድ ሀር ቱ ዘ ባር ሊድስ። ሶ ባር ሊድስ እንድትሆንስ ምንድነው ያደረጋት የሚለውን ነገር ራሱ ኮንሲደር አላደረገም። ለምሳሌ ፖቨርቲ ሊሆን ይችላል፣ ድህነት ሊሆን ይችላል፣ the problem of parents that could advise ወይም ደግሞ ቤተሰቦቿ ሳይመክሯት ቀርተው ሊሆን ይችላል። ሌላም ምክንያቶች ሊኖሩ ይችላሉ። እና ይሄ ፋላሲ ባጭሩ አንዷን የመጀመሪያውን ኮዝ አንስቶ ለዛ ሁሉ ነገር ምክንያቷ ያችናት ብሎ ሲል ፋላሲ ኦፍ ስሊፐሪ ስሎፕ እንላለን ማለት ነው። ሶ እንደዚህ አይነት ሲናሪዮዎች ሲመጡላችሁ ፋላሲ ኦፍ ስሊፐሪ ስሎፕ ብላችሁ ትመልሳላችሁ። በጣም ብዙ ነገሮች ይዘረዘሩላችኋል። ሲሪስ ኦፍ ኢቨንቶች ይመጣሉና እነዛን ዘርዝሮ ለዚህ ሁሉ ኮዙ እንደዚህ መሆኑ ነው ብሎ የመጀመሪያውን አዚ ኮዝ ያስቀምጣል ማለት ነው። እንደዛ አድርጎ ኮንክሉድ ሲያደርግ ፋላሲ ኦፍ ስሊፐሪ ስሎፕ አድርጋችሁ መልሳችሁን ትመርጣላችሁ። አሁን ወደ መጨረሻው ደርሰናል ማለት ነው። የመጨረሻው ክፍል ምንድነው? the fallacy of weak analogy። weak analogy በጣም ቀላል ነው። ኢንዳክቲቭ ላይም ስላየነው ማለት ነው። ኢንዳክቲቭ አርጊውመንት ላይ ቻፕተር 2 ላይ ያየነው ነገር ስለሆነ ለመረዳት አይከብዳችሁም። ሶ fallacy of weak analogy is an inductive argument in which the conclusion depends on the existence of analogy or similarities between two things። ይሄንኛው ደግሞ ምንድነው? በሁለት ነገሮች ያለውን መመሳሰል አይቶ ሁለት ነገሮች እንደዚህ ናቸው ብሎ ኮንክሉድ ማድረግ ማለት ነው። እነዛን ነገሮች አንድ አይነት ናቸው ብሎ ኮንክሉድ ሲያደርግ ፋላሲ ኦፍ ዊክ አናሎጂ እንለዋለን። አርጊውመንት ቤዝድ ኦን አናሎጂ would be strong when either property cited as relevant between two or more things or when the relevant difference between the objects are taken into consideration። ስትሮንግ ሊሆን ይችላል የሚቀርበው አርጊውመንት ነው የሚላችሁ በጣም ተመሳሳይነት የሚኖራቸው ከሆነ የሚቀርበው አርጊውመንት ስትሮንግ ሊሆን እንደሚችል ነው የሚያሳያችሁ። when these requirements are failed the inductive argument becomes weak። አያችሁት? ነገር ግን እነዚህ ሪኳየርመንቶች ፌልድ የሚሆኑ ከሆኑ አርጊውመንቱ ምን ሊሆን ይችላል? ዊክ ይሆናል። ዊክ ሆነ ደግሞ ማለት ፋላሺየስ ሊሆን ነው ማለት ነው። እንደተነጋገር ነው ከዚህ በፊት ከነበረው ቪዲዮ ላይም ተነጋግረናል። ዊክ የሆኑ ወይም ደግሞ ኢንቫሊድ የሆኑ አርጊውመንቶች በሙሉ ፋላሺየስ እንደሆኑ አይተናል። ስለዚህ when the requirements are failed የሚላችሁ እዚህ ጋር ስትሮንግ የሚሆንባቸው ምክንያቶች የማይሟሉ ከሆነ አርጊውመንቱ ዊክ ይሆናል። ዊክ ከሆነ ደግሞ ፋላሺየስ ይሆናል ማለት ነው። the fallacy of weak analogy is committed when the important difference between two things or more things compared are not real similar in the relevant respects or አያችሁት? not real similar in relevant respect or when the analogy is not strong። አያችሁት? ስትሮንግ ሳይሆን ሲቀር ወይም ዊክ ሲሆን ማለት ነው። not strong enough to support the conclusion። this fallacy has the following form። ፎርሙን እንመልከተው። አሁን ለምሳሌ የኦብጀክት አትሪቢዩቶች ወይም መገለጫዎች ኤቢሲ እና ዜድ ቢሆኑ የቢ ደግሞ ኤቢ እና ሲ ቢሆኑ ከዛ therefore object b probably has attributes z also። አሁን ልክ እንደዚህ ብላችሁ ኮንክሉድ ማድረግ ማለት ነው። አሁን ኤ ቢ እና ሲ እና ዜድን ይይዛል፣ ቢ ደግሞ ኤቢሲን ይይዛል። ነገር ግን ዜድን ይይዛል እኮ አልተባላችሁም።
ከዛ ቢ ፕሮባብሊ ዜድን ሊይዛል ብላችሁ ኮንክሉድ ማድረግ ማለት ነው ስለተመሳሰሉ ብቻ። ይሄንኛው ፋላሲ ኦፍ ዊክ አናሎጂ እንለዋለን። ኤግዛምፕሎችን እንመልከት። አሁን ኤግዛምፕል እዚህ ጋር አለላችሁ። ከበደስ ኒው ካር is bright blue in color and has laser upholstery and gets excellent gas mileage. Taye's new car is also bright blue in color and has laser upholstery. Therefore, it's probably gets excellent gas mileage too. አሁን እንግዲህ የከበደንና የታየን መኪና እያወዳደረ ነው። መጀመሪያ ከለራቸውን አየ፣ ከዛም በመቀጠል ሌዘር አፕሆልስተሪያቸውን አየ፣ ከዛም በመቀጠል ደግሞ የከበደ ጋዝ ኤክሰለንት የሆነ ጋዝ ሚሌጅ አለው። ከዛ የታየ ደግሞ በከለር እና በሌዘር አፕሆልስተሪያቸው ተመሳሳይ ስለሆኑ ብሎ የታየም ኤክሰለንት የሆነ ጋዝ ሚሌጅ አለው ብሎ ኮንክሉድ አደረገ ማለት ነው። እንግዲህ ከለራቸው ነው ተመሳሳይ እና ሌዘር አፕሆልስተሪያቸው ነው ተመሳሳይ። በዚህ የተነሳ ጋዝ ሚሌጃቸውም ተመሳሳይ ነው ብሎ ኮንክሉድ ማድረግ ይሄንኛው ዊክ የሆነ ኢንዳክቲቭ አርጊውመንት ነው። ስለዚህ በጣም ፋላሺየስ ነው ማለት ነው። እንደዛ ስለሆኑ በከለር ምናምን ስለሚመሳሰሉ የጋዝ እንትናቸውም ተመሳሳይ ይሆናል ማለት አይደለም። I do not see what all argument is about guns። ሁለተኛ ኤግዛምፕል ነው ይሄ። Of course gun ownership should not prohibited. You can kill someone with a cricket bat, but no one proposes to ban ownership of the cricket bats። አሁን እንግዲህ ይሄንኛው ልዩት፣ ይሄንኛው ደግሞ ጭራሽ የማይገናኝ ነገር ነው እያመጣ ያለ። I do not see what all arguments is about guns። እያንዳንዱ የሚነሱት አርጊውመንቶች ወይም ክርክሮች ስለ ገኖች ናቸውና እነዛን እኔ አላያቸውም ወይም እኔ አላምንባቸውም አይነት ነገር ነው። Of course gun ownership should not be prohibited። የገኑ ኦነርሺፕ መታገድ የለበትም። ከዛም በመቀጠል እዩ you can kill someone with a cricket bat። ክሪኬት የሚባለው ይሄ ክሪኬት መጫወቻው ማለት ነው። ክሪኬት ባት የሚባለው ኳሷን የምትመቱበት የክሪኬት መጫወቻው ነው። እና ሰው እኮ በክሪኬት ባትም ሰው ሊገል ይችላል። but no one proposes to ban ownership of cricket bats። ነገር ግን ማንም ሰው ክሪኬት ባትን ኦነርሺፑ ላይ ምንም አይነት ነገር ፕሮፖዝ አላረገበትም፣ ምንም አይነት ሐሳብ አላነሳበትም ባን እንዲደረግ ወይም ደግሞ እንደዛኛው ልክ እንደገኑ ኦነርሺፕ ፕሮሂቢትድ እንዲደረግ እንዲታገድ ማንም ሐሳብ አላነሳበትም ነው የሚል። ስለዚህ ሁለቱም መግደል ስለሚችሉ ተመሳሳይ ናቸው እያለ ነው ባጭሩ ማለት ነው። ገንና ክሪኬት ባት እንግዲህ ገንን አስቡ፣ ክሪኬት ባት መጫወቻ ነው። ሁለቱ ነገሮች በጣም የተለያዩ ነገሮች ናቸው። ያለ ጭራሽ የማይገናኙ ነገሮችን እያገናኘ ነው እዚህ ጋር ያለው። በዚህ መልኩ አናሎጂን መረዳት ትችላላችሁ ማለት ነው። በጣም ቀላል ነው። this arguments commit the fallacy of weak analogy. In the first argument, the color of a car and the choice of upholstery have nothing to do with the gasoline consumption። አያችሁት? ምንም ያገናኛቸው የለም። ከለሩት አንድ አይነት ስለሆነ ጋዞሊን እንትኑ ኮንሰምፕሽኑ ይለያያል ማለት ነው። in the second ሊለያይ ይችላል። in the second example, whereas you can see the following structure. Guns are like cricket bats in that both can be used to kill people. Whenever an object is similar to an object y, in one respect it is similar in all respects። አሁን መግደል ስለሚችል ብሎ ከገን ጋር ተመሳሳይ ነው፣ ስለዚህ መታገድ አለበት ነው ያለው ማለት ነው። ስለዚህ ሁለቶችን ነገሮች በአንድ ነገር ይመሳሰላሉ ብሎ ስላሰበ አንድ አይነት ነገር አድርጎ እያቀረባቸው ነው ማለት ነው። እና አናሎጂ ማለት የሆነ ተመሳሳይ ነገር ካለ እነዛ ነገሮች በዚህ ስለሚመሳሰሉ በሌላም ነገር አንድ አይነት ናቸው ብሎ ቁጭ ማድረግ ማለት ነው። አናሎጂ ይሄን ይመስላል ማለት ነው። ጥያቄ ካላችሁ ማንኛውም ነገር ካለ ግራ ይገባችሁ ኮመንት ላይ ማስቀመጥ ትችላላችሁ። የዛሬው ቪዲዮአችን ይሄን ይመስል ነበር። ጥያቄዎችን መስራት እንዳትረሱ፣ መልሳችሁን ደግሞ ኮመንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ አድርጉት፣ ሰብስክራይብ ማድረግ እንዳይረሳ። የዛሬው ቪዲዮአችን ይሄን ይመስል ነበር። የጥያቄዎችን መልስ ቴሌግራም ላይ ታገኛላችሁ። የቴሌግራም ቻናላችን ደግሞ ስክሪን ላይ እንደምትመለከቱት አድርጋችሁ ሰርች በማድረግ ታገኛላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ